ብራዘርስ ይህን የመጽሐፍ ቅዱስ መርህ እንደተከተሉ እንመለከታለን። ሀይ እንዴት ናችሁ? ከረጅም ጊዜ በኋላ ተመልሰናል። እንግዲህ ዛሬ በአንድ ርዕስ ጉዳይ ነው ከእናንተ ጋር ቆይታ የምናደርገው። የምነጋገርበት ዋነኛው ርዕስ ለምን እኛስ አንበርም በሚል ርዕስ ነው። ለምን እኛስ አንበርም? አንድ ወቅት ላይ ሁለት ወጣቶች ነበሩ በ1903 ላይ። እነዚህ ወጣቶች ለምን እኛስ አንበርም ብለው ማሰብ ጀመሩ። ከዛ በኋላ መብረር የሚያስችላቸውን መንገድ መፈለግ ጀመሩ። እንደምታውቁት መብረር የአዋፍ የወፎች ተፈጥሮ ነው። እግዚአብሔር በመጀመሪያ ይህን የመብረርን ዲዛይን ያደረገው ለተፈጥሮ ለአዋፋት ነበር። እነዚህ ወንድማማቾች ከተፈጥሮ የተማሩ ነገር አለ። እነዚህ ወጣቶች ራይት ብራዘርስ ይባላሉ። ትራንስፖርት ቀያር የሆነ ክስተት ናቸው እነዚህ ራይት ብራዘሮች። እኛ ዛሬ ከራይት ብራዘሮች ምን እንማራለን? መጽሐፍ ቅዱስ ምንድን ነው የሚለው? ክሬት ስለማድረግ ኢኖቬት ስለማድረግ ኢምፕሩቭ ስለማድረግ መጽሐፍ ቅዱስ ምን ይላል የሚለውን ዛሬ ከእናንተ ጋራ እነጋገራለን። ራይት ብራዘርስ ሳካ የ12 ሰከንድ ፍላይት ነው ያደረገው። ዛሬ በዓለማችን ላይ ያኔ መሰረት የ12 ሰከንድ የተሳካ ፍላይት መሰረት ዛሬ በዓለማችን ትልቅ የሆነን ስፖርት ዓለምን ቀይሯል። ከዚህ በፊት ከአንድ ቦታ ወደ አንድ ቦታ ለመሄድ ዓመታትን ይፈጅ ነበረ፣ ወራትን ይፈጅ ነበረ። ዛሬ ግን ያ ነገር ታሪክ ሆኖ በእነዚህ ራይት ብራዘርስ አማካኝነት የትራንስፖርቱን ዘርፍ እንዳሳለጠ እንመለከታለን። ይህ ማጂክ አይደለም፣ ይህ አስማት አይደለም። ራይት ብራዘርስ ክሬት ያደረጉት ከተፈጥሮ መሰረት ጥለው እንደነበር እንመለከታለን። ራይት ብራዘርስ እንዲበሩ ያስቻላቸው አንድ ነገር ነበረ። ዋናው የፍጥረታት ሁሉ ንጉሥ ፈጣሪው እግዚአብሔር ነው። በሰው ልጅ ግን እግዚአብሔር አንድን ነገር አስቀምጧል፣ የሰው ልጅ እንዲያስብ፣ ከዛ በኋላ ኢኖቬት እንዲያደርግ በሰው ልጅ ዲዛይን ተደርጓል። ራይት ብራዘርስ እግዚአብሔር ዲዛይን ያደረገላቸውን ተጠቅመው ለምድራችን በረከት ሆነዋል። አንደኛው የመጀመሪያው እግዚአብሔር ዓለምን በስርዓት ፈጠረ። በስርዓት የተፈጠረውን ዓለም ልብ ብለው አይተው ራይት ብራዘርስ ደግሞ የሰው ልጅ ቅልል እንዲለት ላይፉ እንዲቀልል የተሳለጠ ጉዞን እንዲያደርግ አውሮፕላንን ክሬት አደረጉ። እነዚህ ራይት ብራዘርስ የተሳካላቸው በአስማት በማጂክ ሳይሆን የእግዚአብሔርን የመፍጠርን ንድፍ ተከትለው እንደፈጠሩ እንመለከታለን። አንደኛው የስርዓት አምላክ በሆነው በእግዚአብሔር በነበራቸው ማስተዋል፣ በነበራቸው ጉጉት፣ በነበራቸው ጽናት ዛሬ ዓለምን ቀሊል እንዲያደርግ የሰው ልጅ ወጥቶ እንዲገባ ያደረጉበት መንገድ ነው። ከአህጉር አህጉር ከሀገር ሀገር በሰዓታት በ10 ሰዓት በ2 ሰዓት በ24 ሰዓት ከፈለገው ቦታ እንዲደርስ አስችሏል። እግዚአብሔር በጥበቡ የምድርን መሰረት ጣለ፣ ሰማያትን ደግሞ አዘጋጀ በማለት መጽሐፍ ቅዱስ ይናገራል። እንግዲህ እንደ ሌሎቹ ፈጠራዎች እግዚአብሔር ከምንም ነገር ፈጠረ። የሰው ልጅ ደግሞ ከተፈጠረው ነገር ላይ ኢኖቬት ማድረግን እንደቻለ እንመለከታለን። እና የሰው ልጅ እንዲያስብ የመፍጠር ችሎታን ዲዛይን ተደርጎ የተፈጠረ ፍጥረት ነው። ሁለተኛው ሰዎች በእግዚአብሔር መልክ በእግዚአብሔር አምሳል ተፈጠሩ። ይህ ብቻ ሳይሆን ማሰብንም እንደገና የእግዚአብሔርን ስራዎችን ሪፍሌክት እንዲያደርጉ ዲዛይን ተደርገው የተፈጠረ ግሩም ፍጥረት ነው የሰው ልጅ። እንግዲህ ጥበብን የሚሰጥ እግዚአብሔር ነው። ማስተዋልን የሚሰጥ እግዚአብሔር ነው። የመፍጠር ችሎታን የሚሰጥም እግዚአብሔር ነው። በሰው አእምሮ፣ በሰው አቅም፣ በሰው እውቀት የሚሆን አይደለም። የእውቀቱ ባለቤት እግዚአብሔር ነው።
ለዛ ነው እንግዲህ እግዚአብሔር ባስልኤልን አስነሳ። የማደሪያ ድንኳኑን እንዲሰራ እግዚአብሔር ባስልኤልን አስነሳ። ምን አድርጌበታለሁ? ማስተዋል ሞልቼበታለሁ፣ ጥበብን ሰጥቼዋለሁ። ስለዚህ እግዚአብሔር በባስልኤል ላይ ጥበብን ሞላበት የማደሪያ ድንኳኑ እንዲሰራ እና በሰው ልጆች እግዚአብሔር የሞላው ማስተዋል የሞላው ጥበብ እንዳለ መጽሐፍ ቅዱሳችን ይነግረናል። ብራዘርስ ይህን የመጽሐፍ ቅዱስ መርህ እንደተከተሉ እንመለከታለን። በዋናነት ሶስት ነገሮችን ተከትለዋል። ከእግዚአብሔር የተገኘ የማወቅ ጥበብ በራይት ብራዘር ላይ ነበረ። በጣም የማወቅ ጉጉት ከእግዚአብሔር የተቀበሉት ነበረ። የመጀመሪያው እሱ ነው። ሁለተኛው ከእግዚአብሔር የተገኘ ማስተዋል ነው። ከእግዚአብሔር የተገኘ ማስተዋል በማስተዋል የመፍጠር ችሎታቸውን ተጠቅመው አውሮፕላንን ፈጠሩ ማለት ነው። ሶስተኛው ከእግዚአብሔር የተገኘ ጽናት ነው። እነዚህ ሶስት ነገሮች ለራይት ብራዘርስ ትልቅ የሆነ መጽሐፍ ቅዱሳዊ ፕሪንስፕል ነበሩ። የማወቅ ጉጉታቸው ከእግዚአብሔር የተቀበሉት ነበር። በሰው ልጅ የማወቅ ጉጉት አለ። ሌላኛው ደግሞ ማስተዋልን የሚሰጥን እግዚአብሔር ነው፣ የሚያጸናም እግዚአብሔር ነው። እና እነዚህ ራይት ብራዘርስ እነዚህ ሶስት ፕሪንስፕሎች እንደተጠቀሙ የምንመለከትበት ነው። ዛሬ እናንተ ለዕለት የህይወት እንቅስቃሴዎቻችን እነዚህ ሶስት ነገሮች ወሳኝ ናቸው። ለምንሰራው ስራ በጉጉት ልንሰራው ይገባል። የምንከውነውን ስራ በማስተዋል ልንሰራ ይገባል። የምንሰራውን ስራ ደግሞ በጽናት ልናደርገው ይገባል። በእንደዚህ ሲሆን ነው እንግዲህ የምንሰራው ስራ በእርግጥ የሚታይ ስራ ሊሆን የሚችለው። እነዚህ ሶስት ነገሮች በጣም ወሳኝ ናቸው። አራተኛው የሰው ልጅ ፈጠራም የእግዚአብሔርን ዓላማ ለማሳካት ነው። ራይት ብራዘርስ የእግዚአብሔርን ዓላማ ለማሳካት ነው እንግዲህ ይህን አስደናቂ የሆነ ማሽን በምድር ላይ የሰሩ ማለት ነው። እና የሰው ልጅ እኔና እናንተ የመኖራችን ዋናው ዓላማ የእግዚአብሔርን ዓላማ ለማሳካት ነው። ሌላ በዚህ ምድር ላይ ተልእኮ የለንም። እነዚህ ራይት ብራዘርስ እንዴት የእግዚአብሔርን ዓላማ አሳኩት? የመጀመሪያው መጽሐፍ ቅዱስ እንደሚለው ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ የሚለውን ለሚስዮናውያኖች በረከት ነው። እነዚህ ራይት ብራዘርስ ለሚስዮናውያን ትልቅ የሆነ በረከት ነው። ከዚህ በፊት እንደምንመለከተው የእምነት ጀግኖች ከአንድ ሀገር ለመሄድ የሚጓዙበትን ጉዞ አሁን ላይ ግን ወንጌል ለዓለም እንዲዳረስ የሰው ልጅ ከአንድ ሀገር ወደ አንድ ሀገር ፍላይት ተጠቅሞ በፈለገው ቀን በፈለገው ሰዓት ደርሶ የእግዚአብሔርን ተልእኮ ማሳካት ይችላል። እና የሰው ልጅ እንግዲህ የፈጠራን ክህሎት ተጠቅሞ የእግዚአብሔርን ዓላማ ለመፈጸም ነው፣ የእግዚአብሔርን ተልእኮ ለማሳካት ነው። ራይት ብራዘርስ እንዲያደርጉት እነሱ ያን ሲፈጥሩ ዛሬ የሰው ልጅ ከአንድ ሀገር ወደ አንድ ሀገር ሄዶ ወንጌልን ለዓለም ለማዳረስ ምክንያት ሆነዋል። ወደ ዓለም ሁሉ የሚለው የመጽሐፍ ቅዱስ ቃል የራይት ብራዘርስ የመፍጠር ችሎታ የእግዚአብሔርን ተልእኮ ለማሳለጥ ምክንያት ሆነዋል። ዛሬ እናንተም ለእግዚአብሔር ተልእኮ የቆምን ልጆች ነን። የምንሰራው ስራ እግዚአብሔር ከፍ የሚያደርግ ለሰማያዊ ተልእኮ የሚያዘጋጅ መሆን መቻል አለበት። ያ ነው ከራይት ብራዘርስ የምንማረው። የመፍጠር ችሎታቸው ዛሬ ለእግዚአብሔርም የስራ ተልእኮ ምክንያት እንደሆነ እንመለከታለን። ይህና እናንተ ለእግዚአብሔር የስራው መሳካት የተልእኮ መሳካት ሁነን ለምድራችን በረከት እንዲሆን እግዚአብሔር ሁላችን ይርዳል። ጌታ ይባርካችሁ። ሌላ ፕሮግራም ስንገናኝ ቸር ሰንብቱ።